እንግዲህ እነ ብሩኬና ነዩ ተፋጠዋል ማለት ነው። ፊት ለፊት ያው በሰላምም ባይሆንም ዝሮ ተገናኝተው ተፋጠዋል። ያው እንግዲህ አብዛኞቻችን ስለምናያቸው ሁሉንም ያያችሁ ይመስለኛል። ግን ልጅቱ ምንም አልተመቸችኝም። ምንም የተመቸችኝም ነገርም የላትም። ምክንያቱም የሰው ልጅ ለምን አላየሃትም ነው። የሰው ልጅ አንድ ልጅ ላይ የሚችለው ሲያምንባት ነው። መጀመሪያ ብሩኬ ሲያምንባት ነው ልጅሽን ላይ የሚችለው እየሩስ ማለት ነው። ልጅሽን ታመነ ሂዶ ያያታል ማለት ነው። ፊት ማለት ነው እንደወለድሽ። ግን ይሄ ልጅ እየታማበት እንጂ አለ እንትን ናት አላለም። ናት አላለ ደግሞ የማየት ግዴታ የለበትም ማለት ነው። እና ደግሞ አንቺ ዲኤንኤ ምርመራ አደርጋለሁ እያልሽ ብዙ ጊዜ እየፎከርሽ ነበር ማለት ነው። እና ያንን ፉከራሽን ዛሬ ኮንፊደንስሽን አምጥተሽ ዲኤንኤ ምርመራ የማድረግ ግዴታ አለብሽ። ብቻህና ምጥቅርስዬ ምናምን ይሄ አያስፈልግም። ምክንያቱም እኔ አንቺን ለማንቋሸሽ ምናምን ፈልጌ አይደለም። ማንንም ማንቋሸሽ አይችልም። ግን ደግሞ በስራሽ ነው። የሰው ልጅ በስራው ነው እንትን ሊል የሚችለው ማለት ነው። እና ምን ለማለት ፈልጌ ነው፣ ይሄ ዲኤንኤ ማድረግ መብትሽ ሳይሆን ግዴታሽ ነው። ተገላምጠሽበት ወይም ጨፍረሽበት ወይም ፎክረሽበት የምትሄጅበት መንገድ የለም። ምክንያቱም አንዴ የእሱ ልጅ ነው ብለሽ ስሙን አጥፍተሻል። ቡቡ ማለት ነው። ቅምጥሌ መኖሯ ምንድን ነው ችግሩ? ባልተቤቷ እኮ ነው። እንደውም እሺ ይሁን ናይ ዲኤንኤ እናርግ ነው ያለችሽ አይደለ? ስለዚህ ምንድን ነው ችግሩ? አብሯት መሆኑ ደግሞ ተዝቀርሞት ምን ብሎ ነው የሚያየው? ምን ሲባል ነው የሚያየው ማለት ነው? ምን ናት ብሎ ነው የሚያየው? የሆነ ሀርድ ንግግር ነው የምትናገረው። ዝም ብሎ አለ አይደለ? የራስሽን ስሜት ብቻ በማሰብ የሌሎችን ስሜት አለማሰብ ማለት ነው። እና በነገራችን ላይ አንቺ ጋራ ባይጨቃጨቁ ጥሩ ይመስለኛል። ምክንያቱም እንደኔ ሀሳብ ማለት ነው። እና ደግሞ ምን እያልሽ ነበረ? ልጅቱን አላመጣም ፊት ባይሃት ነበር። ይሄ ጭራሽ የማያስማማ ነገር ነው። ምክንያቱም የፊቱ ፊት አልፏል። ተነታርካችሁበት ምን ብላችሁበት አልፏል። ግን ደግሞ የማየት ግዴታ የለበትም ማለት ነው። ምን ብሎ ያያል? አላመነበትማ። ምን ብሎ ያያል? በሰላም እኮ አይደለም የመጣሽበት። በሰላም መተሽበት ያንተ ልጅ አይደለችም ወይም ጓደኛቸው ምናምን ብኮኝ አዎ መተው ያዩሻል። ገባሽ? ይሄ ግን ትክክለኛ መንገድ አይደለም። ተጋጥመሽበት ወይም ተፋልጠሽበት እነሱን እስከ መለያየት ሁሉ የደረሱበት ነገር ነው። ስለዚህ ምን ብሎ ነው መጥቶ አንቺን የሚያይሽ ማለት ነው? ለምን አላየህም ብሎ የሚከሰውም የሚይዘውም ህግ የለም። ዝም ብለን አለ አይደለ? ምንም መዳም ቤት ብንቀመጥ አናቅም ማለት አይደለም። እና ይሄ ትክክለኛ አይደለም። እና ደግሞ ፀጉሯን አመጣልሃለሁ ያልሽው ነበረ። ይሄ ደግሞ በፍጹም ትክክል አይደለም። ምክንያቱም ከቡርኬ ቤተሰቦች ፀጉሩን ከየትም መቼም እኛ ፀጉራችንን ተሴቱም ይሁን ከምንም ፀጉራችንን እናበጥራለን። ወንዶችም ፀጉራቸውን ያበጥራሉ። በዛን ሰዓት ተነሱ ያሁን ሰው ማንንም ማመን የማይቻልበት ጊዜ ላይ ነው ያለ ነው እና ከሱ ሰው ያን አንድ ዘለላ ፀጉር ቢሰጥሽ ያንን ፀጉር አምጥተሽ ታስመረምሪ ነው ማለት ነው። ገባሽ? ያንን ስታስመረምሪ ደግሞ ቡርኬ ጋራ እንትን ያንድ የሆኑ ሰዎች ታስመረምርሽ ቡርኬ ጋራ አባትየው ነው ወይም ግንኙነታችሁን ስታረጉ አይደለም መቼም የሚያሳያችሁ አይደል እንደ የስጋ ዝምድናችሁን ነው የሚያሳያችሁ። 94 99 ምናምን ተደረሰ 94ቱ ምናምን ቢክ ገባ ያው የቡርኬ ነው ማለት ነው አይደለ? ስለዚህ ይሄ በጠጉሩ አልስማማም። ልጅቱን አምጥተዋት ልጅቱ እዛ አይናቸው እያዩ ፀጉሯም ሆነ ወለደማ ሆነ ወለምኗ ሆነ ታልተወሰደ ቤቷ ልጅቱ ቤት ቁጭ ብላ አመጣልሃለሁ ልጅቱን። ይሄ በፍጹም የማይሆን ነገር ነው። በፍጹም የማይሆን ነገር ማለት ነው። በፊት እኛ ያንን እግዚአብሔር ነው የሚያውቀው። አላረገሽም ዝም ብለሽ ነው ጎማዝለሽ ነው ሁሉ ብለናል አይደል እንዴ? ያንን ሁሉ ያለውን ሰው የምታሳፍሪበት ቀን ደግሞ ያንቺ ዛሬ ነው አይደል? የቡርኬም ከሆነ የምታሳፍሪበት ቀን ዛሬ ነው። ይሄ ፍረት ምናምን አይደለም። ይሄ ደግሞ ለሴቶች ልጆች ተገቢ ሆኖ አይደለም። ለኛ ለሴት ልጆች ተከብረን ራሳችንን አስከብረን በቤተሰብ አግብተን ስንወልድ ነው እንጂ ደስ የሚለው ከማንም አምጥተን እና ያንተ ነው ሞጭጨን ገትተን ምናምን የምናደርገው ይሄ ትክክል አይደለም። ለሴቶች ማለት ነው። ብዙ ሴቶችን የምናገረው ነገር ይሄ በፍጹም ትክክል አይደለም። የብሩኬ ልጅ ቢሆንም ባይሆንም ወንዶች ችግር የለባቸውም። ግን ሴቶች የራሳችን የሆነ እንትን አለን አይደል? የራሳችን የምንሄድበት ነገር አለን። ሴት ልጅ አትሳሳትም ማለት አይደለም። እግዚአብሔር ብዙ
ግዴታም ሆኖ ግዴታም በግዴታም ሊሆን ይችላል። እና ደግሞ አንቺ ደግሞ ዛሬ እያልሽ ያለሽው ጭራሽ ሀይሚ ሳትኖር ብቻህን መተህ ከዛ በኋላ ልጅቱን አይተህ ከዛ ዲኤንኤ ማድረግ እንችላለን ብቻህን ምን ሲባል ይለያያሉ እነሱ ማለት ነው። ብሩኬን እኮ አይደለም ሳ የምትፈልጊው አሁን እኮ ብሩኬ ነይ እኔን ውሰጂኝ ወይም እኔን ዲኤንኤ ያስመርምርኝ እያለሽ አይደለም ያለው። ልጅቱን አምጫትና ዲኤንኤ እናድርግ ነው እያልሽ ያለው አይደል እንዴ? ስለዚህ ሀይሚ መኖሯ ምንድነው ችግሩ? ፍጹም መኖሩ ምንድነው ችግሩ? አንቺ እውነታውን አይደለም የምትፈልጊው፣ እውነታውን ነው የምትፈልጊው አይደል እንዴ? ዲኤንኤ ምርመራ ሳምንት 2 ሳምንት ምናምን የሚባል ነገር የለም። ማፋጠን ይቻላል። አሁን ላይ ገንዘብ ይኖራችሁ ሰው ይኖራችሁ እንጂ በ2 ቀን በ3 ቀን የሚወጣ ዲኤንኤ ምርመራ ይቻላል። ማይም አይደለም አናቅም ማለት አይደለም። እና እንደዛ አድርጎ መፈንጨት ደግሞ አስፈላጊ አይደለም። የኔ ልጅ ከሆነ እቀበልሻለሁ አለሽ አይደል እንዴ? ከዚህ የበለጥ መቼም አቅፍሻለሁ፣ አዝልሻለሁ ወይም አገባሻለሁ ሊልሽ አይችልም። ምክንያቱም ከጎኑ ሚስቱ አለች። ሁለተኛ ተደረበሽ አንኖርም። ደግሞ ሁለተኛ ደግሞ መደረብም በሃይማኖታችንም ሆነ በእምናችን የሚቻል ነገርም አይደለም። እና ለነ ብሩኬ በዚሁ ማስተላልፈው ነገር ቢኖረኝ ምንም ማለት ሳይሆን እሷ ጋራ ነይ ያናርግ ምናምን እያላችሁ መነታረክ ምናምን ሳይሆን እሷን ወደ ኋላ ጣል አድርጋችሁ ስሜን አጥፍታለች። ስሜን ስላጠፋኝ ስሜን ማጥራት አለብኝ። የኔ ልጅም ከሆነ ሰየው በሚደርስብኝ ያክል የሚደርስብኝን ልጄን አሳድጋለሁ። ግን ዲኤንኤ ምርመራ እንድታደርግልኝ ብለህ መጠየቅ ትችላለህ፣ በህግ ማለት ነው። ስለዚህ ሁሉን ነገር በህግ መጨረስ ትችላለህ። ነይ እናድርግ ሀይሚ ቅሪ ፍፄ ቅር የምትልበት ምንም አንደበት የላትም። ምክንያቱም ይሄ ዲኤንኤ ምርመራ ማድረግ ፈልጋለሁ ካልካንተ በህግ ጠይቀህ ብሩኬ ማድረግ ትችላለህ ማለት ነው። ይሄ ግዴታዋ እንጂ መብቷ አይደለም። አንተ የምትበሳጭበት ወይም የምትናደድበት ምናምን ነገር ደግሞ አይደለም። ለምን ትበሳጫለህ? ለምን ትናደዳለህ? አስፈላጊ አይደለም። ምክንያቱም ይሄም በህግ ሄደህ የምትጨርሰው ነገር ስለሆነ ማለት ነው። እና ደግሞ በነገራችን ላይ ልጅ በረከት ነው። በሽታ ሲሆን ነው ሰውን የሚያነድደው። ማለት በሽታ አለ አይደለ? የማይለቅ በሽታ ሲሆን ነው። እርግጥ ታበሳጫለህ ልጅቱ ማለት ነው። ምክንያቱም ፊት ማድረግ አለብን እንደዚህ ማድረግ አለብን ምናምን ስትኖር አሁን ልጅቱን ለምን አላየሃትም ምናምን እንደገና ወደ ኋላ መመለስ ማለት ነው። እና ምንም አልተመቸችኝም። በህግ መጨረስ ትችላላችሁ። እሷን እየመጣችሁ ሜዳ ላይ 30 ጊዜ ምናምን እንደዚህ ማድረግ የለባችሁም። በህግ መጨረስ ትችላላችሁ ማለት ነው። በህግ ጨርሱ እና የስደት እህቶቼ እንዲሁም ወንድሞቼ እንዲሁም እናቶቼ ድንግል ማርያም ወላዲተ አምላክ በያላችሁበት ትጠብቅልን። ቡቡ ቅምጥሌ መብርሃን በመሃል ገብታ ሁሉንም ታስተካክልላችሁ ማለት ነው። የሰው ልጅ ህይወት ላይ ሲገባ ወይም የተሻለ ህይወት ላይ ሲኖር ብዙ እንቅፋት ያጋጥመዋል እና ያንን እንድታልፉ ደግሞ እግዚአብሔር ብርታቱንና ጥንካሬውን ይስጣችሁ ስል እናገራለሁኝ። አይዟችሁ፣ እመቤቴ ወላዲተ አምላክ ተጎናችሁ ትሆን። ይሄ ቀላል መንገድ ነው፣ የሚያበሳጭም መንገድ አይደለም። ሁሉንም በህግ መጨረስ ትችላላችሁ። ምክንያቱም አንተ በህግ ሂደህ ያኔ ጠይቀሃታል አይደል? በትክክለኛው መንገድ ስለጠይቃት ሂደህ በህግ መጨረስ ትችላለህ እና እንደዚህ ማድረግ ትችላለህ ማለት ነው። በተረፈ ደህና ሁኑልኝ። ያው አንዳንዴ ነው የሚመጣው በድምጤ፣ አንዳንዴ ደስ ባለ ሰዓት ወይም እንደዚህ በሆነ ከባድ ነገር የሆነ ባየ ወይም መናገር የምፈልገው ባለ ሰዓት ነው የምመጣው እና አመሰግናለሁ። ደህና ሁኑልኝ።